10 ዓመት አረብ ሀገር ከሰራች በኋላ ወደ ኢትዮጵያ ስትገባ ምን እንዳጋጠማት ልንገራችሁ ቅመሞቼ። 10 ዓመት ማለት ቀላል አይደለም። ማለትም ለባለ ትዳር ሴቶች ኢትዮጵያ ውስጥ አግብታችሁ ልጅ ወልዳችሁ አረብ ሀገር የምትመጡ ወይም ደግሞ ልጅ ሳትወልዱ ኒካህ ወይም ቀለበት አድርጋችሁ ብቻ የምትመጡ ከዛ ብዙ ዓመት አረብ ሀገር የምትቆዩ ለእናንተ ነው። ከትናንት ወዲያ በሰራሁት ቪዲዮ ላይ ብዙዎች በውስጥ ጽፎልኛል። በጣም ብዙ ታሪክ አይቻለሁ። የዚህ ግን ይገርማል። ምንድነው እቺ ልጅ ወደ አረብ ሀገር 10 ዓመት ቆይታለች። ከመምጣቷ በፊት አግብታ በእኛ ያው በሙስሊም ኒካህ ነው፣ በክርስቲያን ቀለበት መሰለኝን እንጃ እንደዛ ያደርጉና ሳትወልድ ልክ ባገባች በአመቷ አረብ ሀገር ትመጣለች። ባልዮ ፓስፖርት ያወጣላት ፕሮሰስ ጨርሶ ምናምን ሁሉም ነገር እሱ ነው የጨረሰላት። እሱ ነው የላካት አረብ ሀገር። ብሔራቸው የተለያየ ነው። ቤተሰቦቻቸው አይቀራረቡም። በጣም ሩቅ ገጠር ነው ያሉት። እነሱ ከተማ ነው የተዋወቁት፣ ከተማ ነው የሚኖሩት። ፓስፖርቱ ምናምን ጨረሰች፣ አረብ ሀገር መጣች። የሱ ከሷ በፊት የሚያውቃት ፍቅረኛው እዚህ አረብ ሀገር ነው ያለችው፣ ውጭ ላይ ነው የምትሰራው። ሹፍ የሰው ልጅ ተንኮሉ ግን ልንገራቸውማ፣ በተለይ የሴት ጓደኛ ውይ። ከዛ እች ልጅ 2 ዓመት ኮንትራት ቤት 2 ዓመት ከሰራች በኋላ ቤቱ ከባድ ነው ልምጣ ትለዋለች። አይ እማቃት ልጅ አለች ውጭ ላይ ወጥተሽ እንድትሰሪ አደርጋለሁ ይላታል። ከዛ ከድሮ ፍቅረኛው ጋር ተነጋግረው እች ልጅ ውጪ ወጥታ ትሰራለች። የሰራችውን ብር እያንዳንዱን ባሏ ጋር ነው የምትልከው። እንግዲህ ባሏ ነው አምናዋለች። እሱ ነው የላካት። እንግዲህ ከሱ ውጪ ማን ነው? አካውንት የላትም። በሱ ነው የምትልከው ብሯ እንዳለ። እስከ 4 ዓመት 5 ዓመት ከሰራች በኋላ መሬት ገዛሁ ይላል፣ ቤት ሰርቻለሁ እያለ ፎቶ ይልክላታል። እሷ እውነት መስሏታል። እሷ የሚልከው ግን የሌላ ሰው ቤት ነው እንጂ እውነት ገዝቶ ምናምን ቤት ሰርቶ አይደለም። ቤተሰቦቿ ደግሞ ሄደው እንዳያጣሩ ከነሱ ሰፈር ነበር የሚኖረው። የሷ ዘመዶች የሷ ወላጆች ሳይሆን ዘመድ ነገር ከነሱ ጋር አንድ ሰፈር ነበር። የሚያደርገውን ያንዳንዱ ነገር እነሱ የሚጠይቁ የሚያጣሩ የመሰለው ምን ያደርጋል? ከነሱ ራቅ ያለ ቦታ ነው ሄዶ የሚኖረው። ከነሱ በቃ ሩቁ ወጣ። ለምን? የኢንፎርሜሽን ምናምን እነሱ እንዳያውቁ እንዳይነግሯት ማለት ነው። ከዛ በኋላ ቤት ምናምን ይላትና የሌላ ሰው ይልክላታል። አመነችው። እሺ ጎበዝ ትለዋለች። ከዛ ደግሞ ቀጥሎ ይሄንን ካለቀ በኋላ በቃ አሁን ልምጣ ስትለው እንዴ ለስራ እንዲጠቅመን አንድ መሄድሽ ላይቀር ባጃጅ ይላታል። ባጃጁን ገዝታ ደግሞ ስጨርስ በቃ ይሄንን እንሽጠውና ለምን ሌላ መኪና አንገዛም ይላታል። በቃ አንዱን ስታረግ አንዱ 10 ዓመት እንግዲህ ሰው ቤተሰብ እናት አባቱ ነው የሚነዳ ከሆነ ለእናት ለአባቱ ቤት የሚሰራ ከሆነ ምናምን ይሄ ሁሉ ሊያረግ አይችልም። ይሄ ነገር አታረግም ይሆን እኔ አላቅም። በ10 ዓመት ብሬ ሁሉ ነገር ሊያረግ አይችልም ሰው መሬቱ ርካሽ ካልሆነ በቃ። ከዛ በኋላ መጨረሻ ላይ ልትመጣ ስትል ወይ የሆነ ጓደኛዬ ሱቅ አለው እሱ ደግሞ ፕሮሰስ ጀምሮ ወደ ውጭ ሀገር ሊሄድ ነው ያንን ሱቅ ግዛው ብሎኛል እና እሱ ለምን አንገዛው ይላታል። አመነችው። እሺ ብላ ከጓደኞቿ ጋር እቁብ ገብታ ምናምን ያንን ላከችለት። ፎቶ አንስቶ ላከላት። ያም ሌላ ነው የሌላ ሰው ነው። ይሄ ሰው ምን ያደርጋል? ልጅቷ አታውቅም እንጂ የድሮ ፍቅረኛው እዚህ አረብ ሀገር ከሷ ሀገር ነው ያሉት። ጓደኛ ናቸው። አንድ ቤት ኢጃዛ ቤት ነው የሚኖሩት። ያ ፍቅረኛና እቺ ልጅ ያወራሉ። እቺኛው ሚስቴው ደግሞ አታውቅም። እቺ ሚስቴው ሳትሄድ ፍቅረኛው ሄደች። ከሄደች ከ3 ዓመት በኋላ ደግሞ ሚስቴው ተነስታ ስትሄድ ከድሮ ፍቅረኛው ጋር ተጋብተው ለዛውም በእንትን ይሄ ፍርድ ቤት ነው ምንድነው የሚባል አለ። በዛ ተጋብተው ወለደች። አንድ ላይ ነው የሚኖሩት። አስቡት። አብራት የምትኖር የሱ የድሮ ፍቅረኛ እሷ 10 ዓመት ሙሉ የሰራችበት። እኔ በነገራችን ላይ ልጅቷ ጥፋተኛ ናት። 10 ዓመት ሙሉ ሰው ልጅ ያለው ልጄ ለማስተማር ልጄ ለማሳደግ ቢያንስ ለልጃቸው ይኖራሉ። ልጅ የሌላችሁ 10 ዓመት ሙሉ ልጅ ያላችሁ ኦኬ፣ ልጅ ወልዳችሁ ከመጣችሁ ኦኬ፣ አግብታችሁ ልጅ ወልዳችሁ ከሆነ እንዶ ቢያንስ ለልጄ ባልዮ ልጆችን ያሳድጋል። ያ ያልሆናችሁ ግን ለማን ነው? ምንድነው ነው ያልገባኝ። ቢያንስ ይሄ ሁሉ ዓመት ቆይታችሁ ለባል ይሄን ሁሉ ስታደርጉ ቤተሰቤ ተነስተህና እንደዚህ ነገር አድርጉ እንደዛ አድርጉ። በቃ ባል ሁሉም ወንድ እንደዚህ ነው እያልኩኝ አይደለም። ሁሉም ወንድ ከሃዲ ነው። ሁሉም ወንድ የሴት ብር ይበላል። ሁሉም ሰው የአረብ ሀገር የሴት ብር ይበላል እያልኩኝ አይደለም። በጣም ታማኝ የሆኑ ባሎች አሉ እናውቃለን። ላኪን አንዳንድ ደግሞ ስግብግብ አሉ። በጣም ስግብግብ በቃ። ስለዚህ አረብ ሀገር ይሄ ሁሉ ዓመት ቆይታችሁ የሰው ልጅ በነገራችን ላይ በቃ የሰው ልጅ ይቀየራል፣ ሳታስቡት ይቀየራል። ብር ደግሞ በጣም መጥፎ ነው ወላሂ። ብር ከምትወዱት ሰው እንድትጣሉ እንድትለያዩ ያደርጋቸዋል። ብር በጣም መጥፎ ነው። ስለዚህ ይሄ ሁሉ ዓመት ስትቆዩ አትሊስት እዛ የምታደርጉትን ነገር ሂዶ ቤተሰብ እንዲያጠራ አድርጉ። ካልሆነ ብርሽን ያዢ፣ ስትሄጂ ይደርሳል። ልጅ ካለሽ በልጅሽ ስም አድርጊ።
ወረቀት እርግጠኛ ነው አይደለም ወረቀቱን ምናምን ነገር እና ባለትዳር የሆናችሁ ሴቶች ይሄ ነገር የእውነት አዳምጡት፣ በደንብ አድርጋችሁ አዳምጡት። ያው ደቂቃው በስተዋል። አሁን ያቺ ልጅ ሄዳ ፍርድ ቤት ብትከስ አስቡት። እሷ ከ10 ዓመት በላይ ነው ተጋብተናል፣ ውጪ ሀገር ነው ሄዳ የምትኖረው። ይሄ ንብረት 10 ዓመት ሙሉ ያፈራሁት የራሴ ንብረት ነው። እችኛዋ ፍቅረኛው ደግሞ የእሷን ብር ከአረብ ሀገር ይዛው የመጣችው አለ። በዛ ነው ያደረኩት። እች ልጅ ምን ሆነች? በባዶ ሜዳ ቀረች ማለት ነው። ከዛ በባህር እንደገና በእግር መንገድ በባህር ተመልሳ አረብ ሀገር መጣች። ተይዛ እንደገና ሄደች። ሾፍቱ